ባህር ኃይል ኮማንዶዝና እግረኛ ሰራዊት አስወርሮ ስልጣኑን ለማስቀጠል ደፋ ቀና ሲል የከረመው አብይ አህመድ ንጉስ በሰራዊት ብዛት አይደለም ነውና ነገሩ ከባድ ሽንፈትን ተከናንቧል ተባለ። ኤሊት ፎርስ የተባለው የአብይ አህመድ ኮማንዶ ለአዲስ አበባ ቅርብ ርቀት ላይ በምትገኘው ከተማ ከባድ ሽንፈትን አስተናግዷል። ዋናውን የአዲስ አበባ መስመርን ዘግቶ የያዘው ፋኖ የሰራውን ጀብድ ይዘነዋል፣ ወደ እናንተ ይደርሳል። የጸረ አማራው ሽመልስ አብዲሳ አስተዳደር የደረሰበትን ከባድ ሽንፈት በይፋ ማመኑ ተገልጿል። አጋጣሚ ያገኘነውን ስልጣን ሊቀማና ያለው አስተዳደሩ ወጣቶችን በኮማንዶ እያሳፈነ ወደ ማሰልጠኛ እየወሰደ ነው ተብሏል። ህዝቡ በይፋ ተቃውሞ አንስቷል። በኦሮሚያ ክልል እየተፈጸመ ያለውን የአማራን ተወላጆችን እገት የተመለከተ መረጃም አለን፣ ወደ እናንተ ይደርሳል። ለአመታት ብልጽግናን ሲያገለግል የነበረው ባለስልጣን ከሀገር መኮብለሉ ተገለጸ። አመራሩ በቤተሰብ ጉዳይ በሚል ከስራ ገበታ ከቀረ በኋላ ነው ከሀገር እንደወጣ የተረጋገጠውም ተብሏል። የባለስልጣኑ ከሀገር መኮብለል የተመለከተ መረጃ ይዘናል፣ ወደ እናንተ ይደርሳል። ፋኖን በመክዳት መንግስት አቀረብኩ ያለውን የሰላም ጥሪ በተቀበሉት ጸረ አማራ ታጣቂዎች ላይ ፋኖ እርምጃ መውሰዱን ገልጿል። ከዚህ በፊት በፋኖ ስም ተደራጅተው ህዝብ ሲያሰለቹ ነበር በተባሉት ታጣቂዎች ላይ የተወሰደው እርምጃ ተጠናክሮ ይቀጥላል ያለው ፋኖ አንላቀቅም ሲል በቁጣ መልእክቱን አስተላልፈዋል። ሰላም ጤና ይስጥልኝ የተወደዳችሁና የተከበራችሁ በመላው ዓለም የምትገኙ የሚዲያችን ቤተሰቦች እንደምንቆያችሁን አሁን ለሰዓቱ መደመጥ ያለባችሁንና ትኩረት የሚሹ በርከት ያሉ መረጃዎችን ይዘን ቀርበናል። እናንተም እስከ ዝግጅታችን ወለድ ባህር ኃይል ኮማንዶዝና እግረኛ ሰራዊት አስወርሮ ስልጣኑን ለማስቀጠል ደፋ ቀና ሲል የከረመው አብይ አህመድ ንጉስ በሰራዊት ብዛት አይደለም ነውና ነገሩ ከባድ ሽንፈትን ተከናንቧል ተባለ። ኤሊት ፎርስ የተባለው የአብይ አህመድ ኮማንዶ ለአዲስ አበባ ቅርብ ርቀት ላይ በምትገኘው ከተማ ከባድ ሽንፈትን አስተናግዷል። ዋናውን የአዲስ አበባ መስመርን ዘግቶ የያዘው ፋኖ የሰራውን ጀብድ ይዘነዋል፣ ወደ እናንተ ይደርሳል። የጸረ አማራው ሽመልስ አብዲሳ አስተዳደር የደረሰበትን ከባድ ሽንፈት በይፋ ማመኑ ተገልጿል። በአጋጣሚ ያገኘነውን ስልጣን ሊቀማና ያለው አስተዳደሩ ወጣቶችን በኮማንዶ እያሳፈነ ወደ ማሰልጠኛ እየወሰደ ነው ተብሏል። ህዝቡ በይፋ ተቃውሞ አንስቷል። በኦሮሚያ ክልል እየተፈጸመ ያለውን የአማራን ተወላጆችን እገት የተመለከተ መረጃም አለን፣ ወደ እናንተ ይደርሳል። ለአመታት